ሰላም ዮሐንስ ነኝ ከኮስሞፖሊታን ሪል ስቴት። በሰሜን አሜሪካና በካናዳ የምትገኙ ዲያስፖራ ወገኖቻችን አሁን ላይ ከትራምፕ አስተዳደር ጋር ተያይዞ እየተነሱ ያሉ ውሳኔዎች ግራ አጋብቷቸዋል። ወደ ሀገር ቤት ቢመለሱ የት ነው የምገባው እያሉ እየተጨነቁ ነው። ከለመዱት አኗኗር ጋር የሚመች ላይፍ ስታይል አገኘሁም ብለው እያሰቡ ነው። እንግዲያውስ በመሃል ቦሌ ላይ እየተገነባ ያለውና የግንባታ ሂደቱ ከ60% በላይ የደረሰው የኮስሞፖሊታን አፓርትመንት አዲስ አበባ ላይ ያውም በመሃል ቦሌ ከጌቱ ኮመርሻል ጀርባ ሌግዠሪ አፓርትመንት አዘጋጅቶ እየጠበቃችሁ ነው። ታዲያ ምን ይጠብቃሉ? የቀሩን ጥቂት ቤቶች ስለሆኑ በአስቸኳይ አዲስ አበባ ላይ ቦታውን ያስጠብቁ። ኮስሞፖሊታን ሪል ስቴት። ለበለጠ መረጃ ባዮ ላይ ባለው ስልክ ቁጥር ይደውሉልን።